ሴት ልጅ ሽቶ ተቀብታ ከወጣች ዝሙተኛ ናት ይላል። ወደ መስጂድም ወደ ቢሮም ወደ ስራም ከሰዎች ጋር ስትቀላቀልም ያለ ሽቶ ነው መቀላቀል ያለባት። እይታ መጣች ሲባል ነብይ አለይሂ ሰላም ዝሙተኛ ናት ብለዋታል። ነብይ እኮ አላሉም። ክርስትና ወደ ኢስላም የሚመጣ ሰው አሁን ሰላም ብለው በገፍ የሚመጡ ሰዎች እኮ አሉ። ብር ጀነት በብር ነው የሚገዛው። ጀነት ብር አይነላህ ሱብሃንአላህ። ቦምብ የሆነው ጥያቄ ነው ይሄ ነገር። አላህ የታለ ይላል። እኔ ገርመኛል። አንድ ቀብር ዘንድ ይዘዋቸው ሄዱና እስኪ ይሄን ቀብር ቀስቅሰ ሞክር አሏቸው። ሲያነጋግሩ ገታሸህ መልስ ሰጠ። ቀብሩ አረንጓዴ ልብስ ነብያችን ይወዳሉ እና አንዳንዶቹ አሰለምናቸው የሚሏቸው ሰዎች ራሳቸው መጀመሪያ የሚሞሏቸው የፈሰደ ነገር ስለሆነ የተበላሸ እምነት ስለሆነ ምን ኢዕቲቃድ التجسيم الى اعتقاد التجسيم ነው انتقال የሚያደርጉት። ስሙን ብቻ ነው የቀያየሩት። ከተጅሲም ወደ ተጅሲም ነው የሚያሸጋግሯቸው። ለምን ዛጋ አባታችን ነው ይል ነበር ነሳራ እያለ በሰማይ የምትኖር ሲል ነበር። ከዛ ጋር እዚህ ጋር መጣና አባታችን አትበል ግን በሰማይ የሚኖር ነው ይሉታል። ከዛ ማለት ነው ከዛ አባት መሆኑ ቀረ እንጂ ያው እዛ ጋር የሚኖር የሆነ መኖሪያ የሚያስፈልገው ነገር ነው ብሎ ማሰብ ይጀምራል ማለት ነው። የሚያምነው ከነሱ ሰማይ ላይ የሚኖር ሲሉት በሰማይ የሚገደብ አይደለም። ሰማይ ላይ የሚኖር ሲባል እኮ እዛ ውስጥ ያ ቦታ የሚገድበው የሚወስነው ማለት ነው። በዚያ መጠን ልክ ይሆነ ማለት ነው። ስለዚህ ያንን መጥፎ እምነት አስገብተውበት ሻሃዳ ይዟል። አላሁ አክበር ይባላል፣ ተክቢር ይባላል። ከዛ በኋላ ሰውየው ገና በዚያው ስም ቀያየረ እንጂ አሁንም ተጅሲም ላይ ነው ያለው። አይነላህ ሱብሃንአላህ። ቦምብ የሆነው ጥያቄ ነው ይሄ ነገር። አላህ የታለ ይላል። እኔ ገርመኛል። يعني عجبا لأمر الإنسان لا يدري من يعبده። የምትገዛው ኢላህ የምታመልከው ኢላህ የት እንዳለ አታውቅም። ይህ በጣም ትልቅ አስቀኝና አስቸጋሪ ነው። አንተ ለትና ቀን በቀን 5 ጊዜ የምትሰግድለት ሐጅ የምታረገው ለሱ ብለህ ዘካት የምትሰጠው ለሱ ብሎ የምትጾመው ለሱ ብለህ በቃ ለትና ቀን ኢባዳ የምታረገው የት እንዳለ አታውቅም። እሺ የት እንዳለ ልንገራችሁ ወንድሞች። አላህ የት አለ የሚለው የእስላሞች ህዝብ በሶስት ነው የተከፈሉ። ሶስት ቡድን ናቸው። አንደኛው ቡድን አላሁ ፊ ኩል መካን ይላሉ። አላህ በሁሉ ቦታ ነው ያለው አሉ። ሁለተኛው ቡድን አላሁ መውጁዱን ቢላ መካን፣ አላህ ቦታ የለውም ምንም አይነት ለሱ የሚሆን ቦታ ስለሌለ ቦታ የለውም አሉ። ሶስተኛው አላህ በሰማይ ነው ያለው አሉ። ልድገማቸው። አንደኛው ቡድን ምን አሉ? አላህ መውጁድ ፊ ኩል መካን በሁሉ ቦታ አላህ አለ ይላሉ። ሁለተኛ ደግሞ አላህ መካን የለውም ቦታ የለውም። ሶስተኛ ደግሞ አላህ በሰማይ ነው ያለው ያሉ። እሺ ከነዚህ ሶስት ትክክለኛው ምንድነው? ከኔ አይደለም የምትሰሙት ከቁርአንና ከሱናና ከዑለማዎቹ ስሙት። እሺ ኦኬ لو قلنا الله في كل مكان الله بهل بوتا አለ ብለን ከወሰንን يعني في الحمام الله بسقرا بيت አለ أعوذ بالله من الشيطان الرجيم سبحانك ربي سبحانك እንዴት በኩሉ መካን እኮ ነው ያልከው። ሐማሙ ወይም ደግሞ ሰገራ ቤቱ ቦታ አይደለም። አንተ አላህ በሁሉ ቦታ አለ ነው ያልከው። ስለዚህ በሽንት ቤት አለ ማለት ነው። አንድ ጉንዳን ወይ ስልሳር አምጣና በሆዱ አለ ማለት ነው። እሱ መካን ነው። እሺ ይህ ቆሻሻ የሚጣልበት ቦታ አለ አይደለም? አላህ እዛ አለ ማለት ነው። እሱ ቦታ ነው። نعم سبحان الله عما يصفون። ይህን የሚሉ ሰዎች እውነት ነው ጭንቅላታቸው ምን እንደሆነ አላቅም። አላህ በሁሉ መካን አለ፣ በራሴ አለ፣ በዚህ ጣውላ አለ፣ አው በዚህ ሩም አለ። እንዴት እንደዚህ ትላለህ? ይህ ለአላህ የማይበቃ ወስፍ ነው ይህ ነገር። ይህ እንዲያውም በመላስ ሳይሆን በጭንቅላት ማሰብ የለብህም። አላህ Subhanahu Wa Ta'ala በሁሉ መካን ካልክ በሙሉ ይችና ዱንያና ሰማይ ሁሉ መካን ነው የሚባለው። ስለዚህ አላህ Subhanahu Wa Ta'ala በማይቀመጠው ነገር አስቀመጥከው። ተውባ ማለት አለብን ለዚህ።
ሁለተኛው ነገር لو قلنا الله سبحانه وتعالى بلا مكان ሁለተኛ ቡድን ይላሉ አላህ ቦታ የለውም ምንም ነገር ቦታ የለውም አላህ Subhanahu Wa Ta'ala ይህ ደግሞ እስኪ ብሬክ ዳውን እናድርገው እስቲ ምንድነው ለምሳሌ በዚህ ዓለም በሰማይ በመሬት ያሉ አቅጣጫዎች 6 ናቸው ሰባተኛ የላቸው ቀኝ ግራ ፊት ኋላ ላይ ታች ሰባተኛ አለ ሌላ የለም ፈለገውን ፍልስፋ ቢሰበሰቡን የዓለም አቅጣጫ 6 ናቸው በቀኝ የለም አላችሁ ምክንያቱም ቦታ የለው አይደለም ያላችሁት በቀኝ የለም አላህ Subhanahu Wa Ta'ala በግራስ የለም በፊትም የለም በስተጀርባም የለም በፎቅ የለም በታች የለም ኢደን የለም አላህ Subhanahu Wa Ta'ala ኢኳልስቱ የለም ይህ ደግሞ የባሰ ነው አላህ አለ ግን እናንተ የለም ትላላችሁ በሰማይ ብትወጣ በመሬት ብትወጣ በምን ብትወጣ አቅጣጫው 6 ናቸው ስለዚህ በእነዚህ 6 የለም ማለት የለም ከነጭራሱ ማለት ነው هكذا قال العلماء سبحان ربي العظيم الله يلم سايتاوقه الله يلم تلاله طيب ምንድነው መልሱ በቁርአን የተረጋገጠበት በሱና የተረጋገጠበት جميع العلماء ያሉት ነገር እንዲያውም ስሜትህ የሚለው ነገር الله في السماء الله በሰማይ ነው ያለው የት الله سبحانه وتعالى على العرش استوى بعرشه በዙፋኑ ነው ያለው እንዴት ያደርጋል ይህ ነው እንግዲህ የምንመጣው አሁን المهم الله في السماء يقول سبحانه وتعالى كقرآن لم تقلاتشو أأمنتم من في السماء من في السماء وندموش الله سلا راسو كونو منناغرو بسماء ያለው ጌታ አንድ ነገር እንዳያደርግባችሁ ዋስትና አላችሁ ሊጨርሳችሁ እኮ ይችላል ሊቀጣችሁ እኮ ይችላል أأمنتم من في السماء أن يخسف بكم الأرض فإذا هي تمور مريتون قلبت እኮ እዛ ሊደመድማችሁ ይችላል እኮ ለምን አላህን አትፈሩም በሰማይ ያለው አላህ ለምን አትፈሩም أم أمنتم من في السماء أن يرسل عليكم حاصبا فستعلمون كيف نذير يا الله ቁጣ ፍሩ በሰማይ ያለው አላህ እሱን ፍሩ ይላል ይህ አንደኛው ማስረጃ ነው ሁለተኛ يقول سبحانه وتعالى إليه يصعد الكلم الطيب ጥሩ ስራ ያደረጋችሁት በሙሉ ወደሱ ይሄዳል ወደ ሰማይ ወደ አላህ ነው የሚያረጋው እንደዚህ ወደ ሰማይ ይሄዳል يصعد الكلم والعمل الصالح يرفعه الله سبحانه وتعالى ስራቸውን በሙሉ ወደ ሰማይ ወደሱ ይወስደዋል يقول سبحانه وتعالى هكذا اذا الله سبحانه وتعالى በላይ ነው ያለው አው እኔ በላይ ነው ያለው የእናንተ ስራ ወደኔ ይመጣል ይላል መልስ ሰጠ ቀብሩ ሱዳኖች ያ ቀብር ሁላ እናቀዋለናል አንድ ቀብር ዘንድ ይዘዋቸው ሄዱና እስቲ ይሄን ቀብር ቀስቀሰ ሞክር አሏቸው ሲያነጋግሩ ገታሸህ መልስ ሰጠ ቀብሩ አልቂያመት ሊቂያማ አላቸው ቂያማ ደርሶ ነው እንዴ አላቸው ላ አሉት ሽራ አሏቸው ሰይድ አህመድ ሐጅን ራቢሳ ሻሐቸው የፊቂ ሻሐቸው ያኮ ያገራችን ቡና ናፈቀኝ አሏቸው በረሃ ነው አሉ አይ መንደር አላጣም አሉ ዞር ብያ መጣላቸዋለሁ አሉ ሜዳ ነው ጭውጭው ያለ ይሄ ሁመራ የሚባል ሄዱና ድብቅ አሉ ተቀመጡ አላህ ባሪያውን የማያሳፍር ጌታ ነው እንዲህ ቀጥታ ቢቆሙ ሊያዋቸው ሆነ ሜዳ ነው መደበቅ ያጡ ቁጭ አሉና እንዲህ ታች እንዳያዋቸው ነው እንዲህ ስብስብ ብለው ተቀመጡና ቢስሚላሂር ረህማኒር ረሂም اللهم اطعمنا طعاما واشربنا شرابا من القهوه واللبن ብለው ዱዓ አረጉ የገይቡና አላህ ሰጣቸው ያንን ይዘው ዛ ሂድት ሲሉ ሲጠጡ ለኪ መሐመድ ቀሪቡላህ የሚባሉ እነዛ ባልደረባቸው አልኳቸው ዝቦርከና ፎንኪ መቃኛ ላይ ነው ዶሪሐቸው አልኳቸው ሰላማ የሚባል በቁር ያላቸው እሳቸው ተጠራጥረዋል እዚህ የሚሰሩትን ተአምር ቂራአትም እየቀሩ ያዋቸዋል ጥርጣሬ ያላቸው የአላህ ባሪያ ነው ይሄ ሰው አውሊያ አላኢና አውሊያ አላህ ላ ኸውፉን ዐለይሂም ወላ ሁም የህዘኑን ካላቸው ነው ይሄ ቡሽራ የሚባል ጥርጣሬ ያላቸው ሲደው ያደቡ ሲያው በረሃ ነው ከሄል ያመጣ ነው ብለው ሲያው ዱዓ አርገው ያንን ቡና ሲያመጡ አይተዋል አይደለም ሲለም ማሳቸው ነው አላህ እኮ ከድንጋይ ነብዩላህ ሷሊህን አይደለም እንዴ ከድንጋይ ግመሪቱን እንትን ያለላቸው የማይችግረው እኮ ጌታ ነው ሁሉም በጁ ሁሉም በሱ ነው ያለው
ባሪያውን የማያሳፍር ጌታ ነው። ከዛ ይሄን ነገር ያን ቡና ሲያጠጡ ሚስጥር አወጡ። እቃው ልመልስማ ይሄን ያመጣሁበትን ብለው ወደዛ ሲሄዱ ሼኽ የገይብ ቡና እኮ ነው ያጠጣችሁ፣ ይሄ እኮ የከሰማይ ቡና ነው አሉ። እንግዲህ ሲሉ ያ ሚስጥር አወጡባቸው። ቢመጡ ቡሽራ ምን ሼኽ ትለኛለህ በል እንዲህ ደረጃ የደረስከውን ሼኽ ጦሪቃስ ምን ያስፈልጋል? አገራችን እንመለስ አሏቸው። አይሆንም ሼኽ አይሆንም፣ ሼኽ ጦሪቃ ወለ ሐቂቃ አሉ። ሴት ልጅ ሽቶ ተቀብታ ከወጣች ዝሙተኛ ናት ይላል። ወደ መስጂድም ወደ ቢሮም ወደ ስራም ከሰዎች ጋር ስትቀላቀልም ያለ ሽቶ ነው መቀላቀል ያለባት። እይታ መጣችሁ ሲባል ነብዩ አለይሂ ሰላም ዝሙተኛ ናት ብለዋታል። ነብዩ እኮ አላሉም። በመጀመሪያ ደረጃ የልጁን ማንነት ታውቁት ዘንዳ አንድ ነገር ላስመልክታችሁ፣ ምን አይነት አደብና ስርዓት የጎደለው ልጅ መሆኑን ለማሳየት ማለት ነው። ይህ ሰው ምን ብሎ ይጠይቀዋል? ኢብኑ ሐጀር ማለት ምን ማለት ነው ብሎ ይጠይቀዋል። ቡኻሪን ሸርህ ያደረጉ ታላቅ ዓሊም ናቸው። ዒልማቸው እንደ ባህር የሰፋ ታላቅ ዓሊም ናቸው። ምን ብሎ መለሰለት እሱ? ኢብኑ ሐጀር ማለት ድንጋይ ራስ ማለት መሰለኝ አይደለም። ይህን ያክል ታላቅ አስተዋጽኦ ያበረከቱ ታላቅ ዓሊም አንድ ተራ ሰው ራሱ በዚህ አይነት መልኩ አይገለጽም። ስርዓትና አደብ አይደለም። አላህ Subhanahu Wa Ta'ala ደረጃቸውን ከፍ ያደረገላቸውን ታላላቅ ዑለሞች በዚህ አይነት መልኩ ደረጃቸውን ማውረድ ጠቡ ከማን ጋር ነው? ከአላህ Subhanahu Wa Ta'ala ጋር ነው። እና ይህን ያህል ስርዓት የጎደለው መሆኑን ልንገነዘብ ይገባል። እኛ እንደዚህ አይነት ሰዎች የሚያመጡትን ብጅታ የአላህ Subhanahu Wa Ta'ala ቃልና የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ በመጠቀም በቻልነው አቅም በአላህ እገዛ መልስ ለመስጠት እንሞክራለን ቢኢዝኒላህ። ነብዩ አለይሂ ሰላም ዝሙተኛ ናት ብለዋታል። ነብዩ እኮ አላሉም። እውነት ነብዩ ሰለላሁ ዐለይሂ ወሰለም አላሉትም ወይ የሚለውን ነገር በማስረጃ እስኪ እንመልከት። ኢማሙ ትርሚዚ በዘገቡት ሐዲስ ላይ አን አቢ ሙሳ አልአሽዓሪ አነ ነብዩ ሰለላሁ ዐለይሂ ወሰለም ቃል ኩሉ ዐይንን ዛኒያ ወልመርአቱ ኢዛ እስተዕጠረት ፈመረት ቢልመጅሊሲ ፈሂየ ከዛ ወከዛ ያዕኒ ዛኒያ። ሁሉም አይን የሰው ልጅ አይን ዚና ይሰራል። ዚና መስራቱ ሐራምን ነገር መመልከቱ ነው። ሴት ልጅ ሽቶ ተቀብታ ሰዎች በሚቀመጡበት ላይ ካለፈች እንዲህ ናት ብለው ናያዊ አነጋገርን ተናገሩ። ምን ማለት ነው ሲያብራሩት ያኒ ዛኒያ ዝሙተኛ ናት ማለት ነው ብለው ኢማሙ ትርሚዚ በምትመለከቱት ሐዲስ ላይ ዘግበውታል። የሆነ ቦታማ ምን አለ? ሐዲሱ ضعيفም ቢሆን አለ ይሄ ትንሻል ብለው ነው ግን አባሳው ይህ ሐዲስም ሷሂህ ነው። ሁለተኛ ማስረጃ አሁንም አቡ ዳውድ በዘገቡት አን አቢ ሙሳ አን ነብዩ ሰለላሁ ዐለይሂ ወሰለም قال اذا استعطرت المرأة فمرت على القوم ليجدوا ريحها የተቀባችውን ሽቶ እንዲያሸቱ ብላ በእነሱ ላይ ካለፈች فهي كذا وكذا አሁንም እንዲህ ናት አሉ። ቃለ ቀውለን ሸዲደን ጠንከር ያለን ንግግር ተናገሩ ነብዩ ሰለላሁ ዐለይሂ ወሰለም። ከዛ ወከዛ ዛኒያ ማለት ነው። አሁንም ሶስተኛ ማስረጃ እንመልከት። ኢማሙ ነሳኢ በዘገቡት قال رسول الله صلى الله عليه وسلم أيما امرأة استعطرت فمرت على قوم ليجدوا من ريحها فهي زانية። አሁንም አራተኛ ማስረጃ ስንጨምር ሙስነዱ ዳሪሚ ላይ በተዘገበ ሐዲስ ላይ ደግሞ አን አቢ ሙሳ አዩመ ምርአቲን استعطرت ثم خرجت ليوجد ريحها። ሙስነዱ ዳሪሚ ላይ ደግሞ يوجد ريحها فهي زانية። ሽታዋ እንዲገኝላት ሽታዋ እንዲሸተትላት ብላ የወጣች ሽታ ተቀብታ እሷ ዝሙተኛ ናት ብለዋል። ሐዲሱ ضعيفም ቢሆን ሐዲሶቹ ሷሂህ ናቸው። ስለዚህ እነዚህ ሁሉ ሐዲሶች ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ቃል ነው። የፈለገውን ሐሳብ ለማራመድ ነብዩ አላሉትም። ተዘግቧል፣ ሐዲሱ እኮ አለ፣ ግን ነብዩ አላሉትም። ስለዚህ ይህንን ሐዲስ በትክክል ነብዩ ሰለላሁ ዐለይሂ ወሰለም ተናግረውበታል። ሴት ልጅ ሽቶ ተቀብታ መውጣት ከቤቷ ሽቶ ተቀብታ መውጣቷ ከከባኢረ ዙኑብ ታላላቅ ወንጀሎች ከሚባለው ነው። ነብዩ ሰለላሁ ዐለይሂ ወሰለም በጣም ያስጠነቀቁት ከባድ ወንጀል መሆኑን ልንገነዘብ ይገባል። የነብዩን ንግግር እንጂ እንደዚህ አይነት ጎረምሶችን ንግግር ይዘን እንደልባችን መፈንጨት አግባብ አይደለም። ዱንያ ላይ ስንኖር የአላህና የመልእክተኛውን ትእዛዝ አክብረን ልንኖር ይገባል። ከአላህና ከመልእክተኛው ትእዛዝ ዞር ሊያደርጉን የሚሞክሩ የማንኛውም የጎረምሶችን ንግግር የእነሱን ንግግር ዞር አድርገን ለአላህና ለመልእክተኛው ትእዛዝ እጅ መስጠት ይኖርብናል። የታዘዝነውን ነገር ልንፈጽም ይገባል። ለምን እንዴት እያልን ሸሪዓን ልንቃረን አይገባም። አላህ ግን ምን ብለዋል? ቁል መን ሐረመ ዚነተ አላህ التي أخرج لعباده والطيبات من الرزق ብለህ ጠይቅልኝ ሰዎችን። እስኪ ማን ነው ያ አላህ Subhanahu Wa Ta'ala ለባሮቹ ብሎ የፈጠረው ጌጣጌጥም ሽልማትም መልካም የሆነም ሲሳይ እንዳይጠቀሙበት ሐራም ያደረገባቸው ማን ነው? እስቲ ይህ ቁርአን ይሄንን አያመለክትም።
አላህ ስብሐነሁ ወተዓላ ቁርአን ላይ ወማ አታኩም ረሱሉ ፈኹዙሁ ወማ ነሃኩም አንሁ ፈንተሁ፣ መልእክተኛ ይዞላችሁ የመጣውን ነገር ያዙ፣ የከለከላችሁን ተከልከሉ ብሎናል። ሐዲሳቸው ደግሞ ይህንን ነገር ከልክለዋል። ሴት ልጅ ሽቶ ተቀብታ እንዳትወጣ ከልክለዋል። ልንቀበል ይገባል ማለት ነው። አላህ ነው ተቀበሉ ያለው፣ ልትቀበል ግድ ነው። ሁለተኛ ቁርአን ላይ ራሱ አላህ ስብሐነሁ ወተዓላ ይህንን ተግባር ከልክሏል። ሱረቱ ኑር ላይ አላህ ስብሐነሁ ወተዓላ ምን ይላል? ወቁል ሊልሙእሚናቲ የግዱድነ ሚን አብሷሪሂነ ወየሕፈዝነ ፍሩጀሁነ ወላ ዩብዲነ ዚነተሁነ ኢላ ማ ظهረ ሚንሃ። ሙእሚናት ሴቶች አይናቸውን ሰበር እንዲያደርጉ ንገራቸው፣ ብልቶቻቸውንም እንዲጠብቁ፣ ጌጦቻቸውንም ግልጽ እንዳያደርጉ፣ ከጌጦቻቸው ይፋ የወጣው ሲቀር ሌላውን ግልጽ እንዳያወጡ ንገራቸው። ወልየድሪብነ ቢኹሙሪሂነ ዐላ ጁዩቢሂነ ወላ ዩብዲነ ዚነተሁነ ኢላ ሊብዑለቲሂነ አልአያ። ወላ ዩብዲነ ዚነተሁነ ኢላ ሊብዑለቲሂነ እያለ አላህ ጌጦቻቸውን ይፋ አድርገው ማሳየት የሚችሉትን ሰዎችን አላህ ሱብሓነሁ ወተዓላ ይዘረዝርላቸዋል። ከነዛ ሰዎች በስተቀር ይህንን ጌጦቻቸውን ምን እንዳያደርጉ ይፋ እንዳያደርጉ፣ ግልጽ እንዳያደርጉ። ከሴት ልጅ መዋቢያዎች ውስጥ ዋነኛው እንደውም ደግሞ ምንድን ነው? ሽቶ ነው። ስለዚህ በዚህ አያት በዚህ የቁርአን አንቀጽ ውስጥ ራሱ ይገባል ማለት ነው። ሽቶን ልትቀባ የምትችለው እሷ የሚፈቀዱላት ብሎ አላህ ለዘረዘረላቸው ሰዎች ብቻ ነው ማለት ነው። ከዛ ውጭ ግን ሼክ ኢብኑ ባዝ መጅሙዕ አልፈታዋቸው ላይ ሼክ ኢብኑ ዑሰይሚን ጃሊሱ ረመዳን መሰለኝ እዛ ኪታባቸው ላይ የጠቀሱት ነገር አለ። እሱም ምንድን ነው? ሴት ልጅ ሽቶ ተቀብታ መውጣት የምትችልበት ምን አይነት ሁኔታ ሲኖር ነው? አጅነብይ ወንድ ጋር ምንም አይነት መቀላቀል የሌለው። ለምሳሌ በመኪና ከባሏ ጋር ወጥታ መስጂድ ከወንዶች የተለየ መስገጃ ያለው መስጂድ ላይ እዛ መስጂድ ላይ ሰግዳ ቀጥታ አሁንም ወደ መኪናዋ ገብታ ወደ ቤቷ የምትመለስ እንደዚህ አይነት አጅነቢ ጋር ምንም አይነት ንክኪ የሌለበት አጅነቢ የተቀባችውን ጌጥ ሽቶ ሊያሸት የማይችልበት አጋጣሚ ካለ በእንደዚህ አይነት ሁኔታዎች ላይ ሊፈቀድ ይችላል ብለው ዑለሞች አስቀምጠዋል። ነቢይን ፈተና ላይ ሊጥል የማይችልበት አጋጣሚ ካለ እዛ ላይ ሊጠቀሙ ይችላሉ። ከዛ ውጭ ግን ሽቶ ራሱ ፊትና ስለሆነ ቀብታ መውጣቱ አይፈቀድላትም። በምን ማስረጃ? በቁርአን ማስረጃና በነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ማስረጃ። ስለዚህ እንደ ሙስሊም እንደ ኢስላም ሸሪዓችንን የምንዝባቸው ሁለት ምንጮች ሴት ልጅን ሽቶ ተቀብታ ከቤቷ እንዳትወጣ ከልክሏል። እንደዚህ አይነት ስሜታዊ ጎረምሶች የሚናገሩትን ነገር ይዘን ሸሪዓ ጋር ልንጋጭ አይገባም። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። አረንጓዴ ልብስ ነብያችን ይወዳሉ እና ማለት ይወዳሉ ስለ እሺ ምንድነው ስጦታ ነገር መጥቶላቸው ነበር ይመስለኛል። እንደዛ ብላ ያስባል። ነብዩ ሰለላሁ ዐለይሂ ወሰለም ነጭ ልብስ ነው የሚወዱት። ኦኬ እሺ አንድ ለሰለም ሐዲስ ላይ ምን አሉ? ኢልበሱ ሚን ثيابكم الابيض وكفنوا بها موتاكم አሉ። ከልብሶቻችሁ ነጮችን ልበሱ። ወታቸው አይደል? በእርሷም ሙታኖቻችሁን ከፍኑ ብለው ተናገሩ። እናታችን ኡሙ ሰለማ የነብዩ ሰለላሁ ዐለይሂ ወሰለም ሚስት ስትናገር ምን አለች? كان عند النبي صلى الله عليه وسلم احب الثياب اليه الابيض والقميص አለች። ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ ተወዳጅ ልብስ ነጭ ልብስ ነበር፣ ቀሚስም ነበር ጀለቢያ ብላ ተናገረች። ከተዋለላ አሁን እዚህ ጋር አረንጓዴ ልብስ አባሾች ይለብሳሉ። አረንጓዴ ልብስ የወደዱበት ምክንያት እነሱ ከጫት ጋር ማች ስለሚያደርግላቸው ይመስለኛል። አላህ አይደለም እንጂ ከነብዩ ሰለላሁ ዐለይሂ ወሰለም ልብሶች በጣም ተወዳጁ ነጭ ልብስ ነው። አረንጓዴ በጣም አሪፍ። እሺ ለምንድን ነው ሰሌን ያነሳውልህ? እኔ አሁን ኖርማሊ እንትኔ ሰማያዊ ቡኒና አረንጓዴ ይመቸኛልና ወይን ጠጅ እና ሳምንትን በጣም ያው እንትን ስለሆነ የሆነ ሻል ነገር ገዝቻለሁ። ይሞቃል አጋጣሚ ማለት ነው። ከዛ ሱቢ ልንሄድ ስንል ከጓደኞቼ ጋር ማለት ነው በጣም አስደነገጡኝ ማለት ነው። ምን አሉ መሰለ እንዴ ምንድነው የኔ ለበስከውና እንዴ ምን ነው ምን ችግር አለው ምናምን ስላችሁ ኖ ይሄንን ድንበር አርፈውበታል እነማ እንደዚህ የሚባሉ ሰዎች ያው እኔ ሰለምቴና ብዙም እንትን ማለት አሉኝ። እንዴ እኔ እኮ ወድጄውና ደስ ብሎኝ ነው የገዛሁት ይሄ ከነሱ ጋር ምን ያገናኘዋል ብያልኳቸውና ይሄ ነገር ምንድን ነው ታይባል ድንበር አርፈውበታልና ሰው እንዳትለብሰው አይነት ነገር ነው የነሱ አይዲያና ይሄ ነገር እንዴት ይታያል? እንትን ችግር የለውም ከነሱ ጋር ተሸብሁ እስካልሆነ ድረስ ችግር አይኖረውም። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም የተለየ መዝያ አልሰጡም። ችግር የለም ከነሱ ጋር ተሸብሁ አዝጋ ነጭ ሲለብሱ ጊዜ ያቸው እንደዚህ ይቻል በሱ ብለው ካልሆነ ኃጢአተኛ ናቸው አላሉ። ስለዚህ ችግር የለውም መልበስ ትችላለህ፣ ችግር የለውም። ነገር ግን እነዚህ ሰዎች የተለየ ቦታ እንዳለው አድርገው የሚያስቡ አህባሾች ይስተት ነው እንጂ የፈለኩትን አይነት ከለር ነው የወደድኩት ማድረግ ይችላል፣ መብቴ ነው። ይችላል ጀዛከላህ በጣም አመሰግናለሁ። ሀሳባቸው እነሱ ጋር ተሸብሁ እንዳይሆን ከተመመሳሰል እንዳይሆን ነው ብለው
እንደዛ ከተባለ ብዙ ነገር ልንተው ሊያስገድደን ነው። እነሱ የሰሩትን ሁሉ ልንተው ላይ አይደለም እንትን ነው። ብር ጀነት በብር ነው የሚገዛው። ጀነት ብር ይፈልጋል። ዝም ብለህ የአረቢ ጀነት ብትል የለም፣ አምጣ ብር አምጣ ነው ጀነት የሚሰጥህ። ብር ከሌለ ጀነት የለም። ልብ ብላችኋል። ሰላት ለመስገድ ብር ያስፈልጋል አያስፈልግም? አያስፈልግም? ያስፈልጋል። ብር ከሌለ ጀነት የለም። አየህ፣ ጀነት ምን ይፈልጋል? ብር ይፈልጋል። ጀነት ብር ይፈልጋል።